ብዙ ጊዜዎችን በስራ እንደሚያሳልፉ አንዳንዶች ያዩና ለጤናዎች ሲሰጉ ይስተዋላል። በእርግጥ በጣም ብዙ ጊዜ ስራ ላይ እንደሚያሳልፉ ያው እኔም እርሶ ጋር አብሬ ስለምዘግብ መታዘብ የቻልኩትም ጭምር ስለሆነ ነው ምን ያክል ጊዜዎችን በስራ ውስጥ እንደሚያልፉና የራሱ የሆነ የረፍት ጊዜዎት አሉት። ምናልባት ጤናዎት ላይ ችግር እንዳይፈጠርም ለሚሰጉት ኢትዮጵያውያንስ ምንድነው ያለው መልእክቱ? ጠቅላይ ሚኒስትር ለመሆን እንዳልኩት በልጅነት ወራት በቀን ቢያንስ አንዴ እየሰማሁ ነው ያደግኩት። ቢያንስ በቀን አንዴ ጠቅላይ ሚኒስትር እንደመሆን እየተነገረኝ ነው ያደግኩት። እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስትር ለመሆን እንደምሰራ የማያውቅ ሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስትር እንደምሆን የማያውቅ ሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስትር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ አያውቅም።